እሷን የሄለን ቪዲዮ ስለፖሰቱ ደበረኝ አንቺ ስለመሰሉ ብላ ጠየቀች። ከዛ እኔና እሷ አውርተን ጨረስን። ከዛ በኋላ ድራማ መጡ እነ ቴቴ ምናምን በቃ ድራማ መጡ። በቃ ወይኔ ቤት ተመልከቱ። ሳሌ አራበሻ ተሰድባ ማታቆን አሁን በሪከርድ ብሎ በቤታ ማናቸው ተናጋሪ ቴቴ ማናቸው? ያቺኛዋ ያቺ አንዳች አሜሪካን ያለች የበሰበሰ ዊግ የምታደርግ የሆነች አንድ ደግሞ አለች የልጇን አባት የት እንዳለ ማታቅ። እንዲህ አይነት አንድ አይነት ሰው ነገ ደግሞ አንፊንገር ደግሞ ትመጣለች። ነገም ደግሞ መልሳ ደግሞ አንድ አይነት ሰዎች ናቸው በስራው የሚያወሩት ስለኔ። ኧረ ሌላው ይውቀሰኝና እኔ ጥፋተኛ ልባል እንጂ እባክሽ ነው ውጪ ሂጂ እዛ ቤት ተልቀስ አጀንዳ አምጣይ ሰርጀ። እኔ አትሊስት ሌባ አልተባልኩም እግዚአብሔር ይመስገን። እኔ አትሊስት ሰካራም አልተባልኩም። እኔ አትሊስት ገላ ሻጭ አልተባልኩም። ሰርጀሪ እንኳን አድርጌ ቢሆን በራሴ ሰውነት ላይ ነው ቆራርጬም ፈላልጬም ምለው ራሴ ላይ ነው ህመሙንም ችግሩንም በሽታውን ሁሉንም አደርገው። ሰው እንደው አርጌው እንኳን ቢሆን ሰው የሚጎዳ ነገር አላረኩኝም። እንኳንም ሌባ አላላችሁኝ፣ እንኳንም ሰው ገዳይ አላላችሁኝ፣ እንኳንም አስመሳይ አላላችሁኝ፣ እንኳንም ጥቅመኛ አላላችሁኝ። የምናደድ ይመስላችኋል እንዴ? እመቤቴን ይህ አናድደኝ ስላለኝ አደርጓለሁ ነው ምልክ። ምን አባት አመጣለሁ በቃ ወይስ ጨርሻለሁ። በተረፈ ሌሎቻችሁ ጋይስ ዩቲዩብ ለቅቅ ያለ ዩቲዩብ የሚልኝ እሺ፣ ከዚህ ስትወጡ በኋላ በተረፈ ሌሎቻችሁ አንዳንዶቻችሁ ማለት ነው መቼም መልስ አልሰጣችሁም። የውስጣችሁን መርዝና እርካታ የውስጣችሁ መርዝና ክፋት የምታረቁት ሰው ሲሰድብላችሁ ነው። እሱን ሪፖስት በማድረግ ተጠመዱ እሺ ውዶችም። ከቻላችሁ ፔጃችሁ ላይም ያው መፖስት ስትወዱ የለ ፔጃችሁ ላይም ባሽሙር ፖስቱ። እኔ ያንን አላደርግም። መርዛችሁን አስጠባችኋለሁ። እኔ ቤታ እውነትም እኔ ቤታ እግዚአብሔር ምስክሬ ነው። እኔ ቤታ ሰው አይደለሁም። መርዛችሁን አስጠባችኋል። እኔ ምንም እኔ ስቶሪ ላይ የምጽፈው ነገር አይኖርም። ህዝብ ይስበዋል። እኔ ምጽፈው ነገር አይኖርም። ስቶሪ ላይ 5 ሳንቲም ነገር በአሽሙር ምጽፈው ነገር የለም። ሪፖስት አላደርግም ፔጅ ላይ ከዘፈን ውጭና ከራሴ ከምናገር ውጭ አታዩ። ማን ይጽፍልኛል? ህዝቡ ይጽፈዋል። ማህበረሰቡ ይጽፈዋል። እኔንም ቤታ ባለጌ መጥፎ ለማስባል ከሁሉ ትባላለች። ደግሞ የሚያስቀኝ ማለት ነው እንትና እቴቴ ምናለ እንትና ለእንትና ቆማላት፣ እንትና ለእንትና ቆማላት። ጀላ ይቁምብክ፣ አንዳች እድም ያህል ጀላ ይቁምብክ አናት ላይ እንትና እንትና ቆማላት። በዚህ በቲክቶክ ታሪክ እንኳን እኔ እንቁርት እግዚአብሔር ስትሽ አንድ ነገር መስክረሽልኛል። ቤታ የጃኒ ጓደኛ ብትሆን ምን ያህል እንደምትቆምላት ብላለች። በመቆም እኔን የሚያክለኝ የለም። አናት ላይ አንዳች ፖል ይቁምብህና ማንም እኔ እንደቆምኩለት ይቆማልም የለም። ማንም ገንዘቡን እንዳወጣው እኔ ያወጣው እንደኔ ያወጣ የለም። ሰፖርት በማድረግ አንደኛ ነው የምታወቀው፣ በመቆም አንደኛ ነው የሚታወቀው። መጥቀስና እዛ ውስጥ መግባት ስለማልፈልግ እንጂ ካስፈለገ ለማን በምን ሰዓት እንዴት አድርጌ እንደቆምኩኝ ከሀስከፈ ነግራቸዋለሁ። የገዛ ስጋዎቻቸው እንኳን ሳይቆሙላቸው ነው እኔ የቆምኩላቸው። አመዳም የገዛ ስጋዎቹ የአብራካቸው ክፋይ ሳይቆሙላቸው እኔ ነኝ ቤታ ስንጣጣ የነበረው በሰው ዘንድ እስክጠላ ድረስ። በመቆም ከኔ ጋር እንዳትመጡ እበት ትጨርሻለሁ። ዳይ ወደ ዘፈን ምን ጉድ ነው ዘንድሮ። ልጆች ያላችሁ ሲቀጥል ደግሞ እኔ ቤታ በሰው እንወድሻለን በሏት ተብሎ ኮመንት አይጻፍልኝም። ህዝቡ ራሱ እንወድሻለን የሚለኝ እንወድሻለን በሏት እያለ በሰው ደጋፊ ቂጥር ተወጥፌ አይደለም የምታገኙ። ሁሌም በቤቴ ነው ኮርቼ የምታዩ እካካ ሰው ቤት
ንጉስ በሉ፣ ኪንግ በሉ። ቴንክ ዩ ቤታ ኪንግ። ንግስናውን ይውሰዱትኝ። ለዚህ አንድ ንግስት ለመባል አይደለ ቲክቶክ ላይ ይሁን ለሚሻሙትኝ ይውሰዱት። ሰጦቻቸዋለሁ፣ ተከፋፈሉ። እኛም ለየት ባለ ቤታ ኪንግ በሉ። ኪንግ ነኝ። የሴቶችም የወንዶችም አለቃ ረበድባድ ኪንግ በሉ። ንግስት እንዳትሉኝ። ከሴት ነው ነው ጋይስ፣ ከኪንግ ተራ መድቡኝ። ኪንግ ለወንድ ነው ይላሉ። ኪንግ በሉ ፕሊዝ። ለዛውም የሴት ወንድ ነኛ። በባካችሁ ኩዊን እንዳትሉኝ። ኪንግ ቤታ ኪንግ በሉ። ቀይረነዋል። አንድ አይነት ሞዳ ነው። የሆነ ሰው ደግሞ ሜምበር ሆነ ገብቶ ተመስገን። ሜምበር ማደስ ማሮቼ እስኪ ሳሙኝ። አንድ ወልዲያ 1500 ገብታችኋል። ሳሙኝ ሜምበራችሁን አዲስ ተንኮነኝ። አዎ ምን ላርግ ማሬ? እኔ ፍቅር ዜድ ዜድ ግን መቼ ነው ሙሉ ትብሎልሽ መተሽ ሮዝዬ? ወይ ወልዲያዬ፣ ኧረ አያስፈልግም ነበር። ተጨናነቃችሁ። አያስፈልግም ነበር፣ ተጨናነቃችሁ። ስጡኝ እንጂ በደንብ። ይህ ምንድን ነው ማቆም? ማሜ ቀኑ ናርድዬ፣ እኔ እናት ቴንኪው እናቴ። እኔ ወርቅ ፎሎ ላረጋት ነበር ፍሬንድ ጋር። አሁንማ አንድ አበባ ስትሰጡ ራሱ ፎሎ አረጋችኋል እናንተ። ናቲ ጠፋች። ትላንትናና ዛሬ አላየኋትም። ቸግሮኛል። ከችግር እሱ መድኃኒዓለም ያውጣሽ ዜዱ። ሌላ እንግዲህ ለቸገረው ሰው ያው መድኃኒዓለም ሌላ ማለት መድኃኒዓለም ከችግር ያውጣሽ ዜዱ። ሌላ ምን እላለሁ? ሌሎቻችሁ ያላችሁን ስጡ። ቴዲዬ ትንኪው። ሌሎቻችሁ ሳሙ። እንደዚህ ሄዶ የቸገራችሁ ደግሞ ፈጣሪ ከችግር ያውጣችሁ። ሌላ ምን ማለት ይቻላል? ሴትዮ እየደጋገምሽ አሜን አሜን አትበይ። እሰይ ያልቸገረው ስንት አለ እናንተ። እሰይ በወጣ ይተካላችሁ። ያልቸገራችሁ ባወጣችሁት ሙሉ ፈጣሪ ይተካላችሁ። ሰላም ነሽ? ሰላም ነኝ። እኔ ያባ እግዚአብሔር ይመስገን። አንተ ሰላም ነህ? ተለቀቅ እንዴ ነው? ሌላ ሰው ኧረ ሰላም ነኝ ያልኩኝ ሰውዬው ምንድን ነው አስር የሚደጋግመው? ሁለት ሰላምታ ለነገር ነው። ወይኔ ሰላም ትጨምራለች። ሳይሆን ጨምሪና ስሪ አብረን ጨምራለች። እኔ እኮ የእንትን መድኃኒት ከሚወጥ ሰው ጋር እሱ አይደለም። እኔ እኮ ምን ሆኖ ነው እሱ ነው ወይ ብዬ እኮ ነው። ወይ ጌም ልጫወት እንዲያውም በኋላ ወደ ቤት ሲድ እንዴ። እናንተ ግን አልናፈቃችሁም? ወሬ አልናፈቃችሁም? ወይ ማሮች? ወሬ አልናፈቃችሁም ወይ? እኔ የተወሰነ ሰዓት ከእናንተ ጋር ውርቼ ልወጣ ነው። ሌላ ነገር መስማትም ማውራትም አልፈልግም። ጌም መጫወትም ያልፈለኩት ለዛ ነው። ቤት ሲሄድ ማሮች እንዲህ ምን ነው እናንተ እንደዚህ በአንዴ ጌም ተጫዋች ፑሽ እናደርግልሻላችሁ ፍቅሮቼ።
ውይ የኔ ፍቅር ናፍቄሽማ ኮመንት እየጻፍሽ ነው። ጌተሽን ገልበሽ እዚሁ ነሽ እኮ። ይቺን ማለት ያለብሽ ወጥተሽ ነው ቤቴ ቁጭ ብለሽ ትጽፊያለሽ እንዴ? ከዚህ ቤት ውጭ ሆነሽ እኮ ምቺ ማሪ እዚሁ ተከስተሽ እያየሽ እኔ እኮ የተሰጣችሁን ቻሌንጅ ከምን አደረሳችሁት? የፎሎ ማንሳት ነው የፎሎ ማድረግ ነው ቻሌንጁ። ባይዘው ልጠይቃችሁ፣ አለመማር እኮ ከባድ ነው። የፎሎ ማንሳት ነው ምናምን ቻሌንጅ እያካሄዳችሁ ነበር። እኔ ግን ሳየው የፎሎ ማድረግ መሰለኝ ጨምሮ ነው የማየው። በየቀኑ ሳየው ባናቱ ጨምሮ ነው፣ ባየው ቁጥር ጨምሮ ነው። እውነቴን እኮ ነው ፍቅሮች፣ የፎሎ ማንሳት ነው የፎሎ ማድረግ ነው የተባላችሁ። ቼክ ሪፐብሊክ አድርጉ። እኔ እንዴት እንደሆነ አልገባኝም። ወይ ፍቅሮቼ ቻሌንጁን ትተውት ይሆን? ቻሌንጁ አልገባቸው ይሆን? አልገባኝ። ማሚ አልገባም ፍቅሮቼ። እችን ታክል እንኳን ገብቼ ካጫወትኳችሁ ፍቅሮቼ፣ እችን ታክል ገብቼ ካጫወትኳችሁ ማን ነኝበት? እንዲያው ያለ ስሜ ዛሬ ጌም ከማሜ ጋር ከሆነ ሰው ጋር ስጫወት ፍቅሮቼ ፀጉሬን እኮ በአንድ አባት የሚያስያስኩት ታሆናላችሁ። አማኑኤል በኋላ 100,000 ታፕታፕ አስገቡልሽ ጋይሶችዬ። በኋላ እገባለሁ ቤት ስገባ ላይቭ። እሺ ፍቅሮችዬ። ማሜ መች ገባ አልገባም እኮ የለም። ማሜ እኮ የለም አለች። ማሜ የገባም አይመስለኝም። የለም። በኋላ እንገናኝ እሺ ማሮች። በኋላ ቤት ስገባ ደግሞ እንገናኛለን እሺ የኔ ወርቆች። ቻው። እሺ ውድድ ነው የማደርጋችሁ ሁላችሁንም። በኋላ እንገናኛለን፣ ጌማችን እንጫወታለን። ይህን ያህል ካወራኋችሁ ቻው ፍቅሮች። ባይ ባይ። ላቭ ዩ። ሰያኔ የገጠር ልጅ ነው።